ሰላም ሰላም ውድና የተከበራችሁ የጌታ ቤተሰቦች እንዴት ናችሁ? እኔ ወንድማችሁ ወንዴ ነኝ። እግዚአብሔር አምላካችን የተባረከ ይሁን። ዛሬ በአንድ ሀሳብ መጥቻለሁ። ይህንን ቪዲዮ ላይክ፣ ሼር፣ ኮፒ ሊንክ እንዲሁም ደግሞ ዲዩት እንድታደርጉ እጠይቃችኋለሁ። እንግዲህ ሰሞኑን በሶሻል ሚዲያ በዚህ ፕላትፎርም የሚተላለፉ አንዳንድ ከክርስቲያናዊ አስተምሮ ወይንም ክርስቲያን ዶክትሪን ጋር የተያያዙ አንዳንድ ጉዳዮች እየተዘዋወሩ አይተናል እና ለዚህ ጉዳይ የተለያዩ ወንድሞች መልስ ሰጥተዋል። እግዚአብሔር ይባርካቸው። እኔም ማቃቸው በተለያየ መልኩ በውስጥ መስመርም በጽሁፍ ገብተው ትክክለኛ የሆነ መልስ ሰጥተዋል። ግን እንዲሁ ዝም ብለን እንደዚህ አይነት ነገሮችን መታገሱም ይሁን ከእንደዚህ አይነት ነገሮች ጋር ውጊያ መቅጠሙ አስፈላጊነቱ ወይንም ሲግኒፊካንሱ ከምን አንጻር ነው የሚለውን ነገር ለማተኮር ፈልገን ነው። ብዙ በትውልድ መካከል የተረሱ ሰዎች የራሳቸውን የሆነ ምልከታ ወይንም ደግሞ ያረጀ በምዕራባውያን እንዲሁም በሩቅ ምስራቅ ሀገር ያረጀ የክርስቲያን ዶክትሪን ወይንም ደግሞ ክርስቲያን ቲዮሎጂ ይዘው ይመጣሉ። ይህም ደግሞ መንጋውን በበረቱ ገብተው መንጋውን የሚበጠብጡ መንጋውን እረፍት የሚነሱና ጤናማ የሆነ ትምህርትን ለመንጋው የሚከለክሉ መንጋውን ስጋት ውስጥ የሚከቱ ሰዎች እንደሆኑ ደርሰንባቸዋል። ያው እንደሚታወቀው እኛ በተለያየ መልኩ እዚህም ባለንበትም ቤተክርስቲያን እናስተምራለን። ባለንበት በደረስንበት ሁሉ ይህንን ትምህርት በተለያየ መልኩ እንታገላለን። ይሁንና ግን ሰሞኑን ሲዘዋወር የነበረው በተለያዩ በሰው አይነግቡ የሆኑ ነቢያት ነን፣ ሐዋርያት ነን፣ እንዲሁም ደግሞ መስራችና ባለራዕይ ነን፣ መጋቢ ነን የሚሉ ብዙ ተሰሚነት ያላቸው ሰዎች በአደባባይ ብዙ ነገሮችን ሲያደርጉ እናያለን። ከዚህ ጋር ተያይዞ ይህንን ነገር ለማስተካከል እኛም አንተኛም። ስለዚህ በተለይ ደግሞ አንድ ጊዜ የዳነ ሁልጊዜ የዳነ ነው። ኦር ደግሞ ኢን እንግሊሽ the word once saved always saved የሚል ትምህርት አለ። ይህ ትምህርት ምናልባት ከ500 ዓመት በላይ ያስቆጠረ ወይንም ጀስት ግማሽ ምዕተ ዓመት የሆነ ትምህርት ነው። አዲስ ትምህርት አይደለም። ከዛ በፊትም ይሄ ትምህርት ከመወለዱና ከመሰራቱ ወይም ከመፈብረቁ በፊት ይህንን ስናገር ቀጥሎ የማወራው ነገር ስላለ ነው። ምክንያቱም የዚህ ትምህርት መስራች የሚባለው ጆን ካልቪን የሚባለው ሰው ነው። ይህ ጆን ካልቪን በፕሪዲስቲኔሽን የሚያምን ወይንም ደግሞ በቅድመ ምርጫ የሚያምን ሰው ነው። ካልቪን የሚባለው የሪፎርምድ ቤተክርስቲያን አገልጋይና መጋቢ እንዲሁም ደግሞ መጽሐፍት ጸሐፊ የእግዚአብሔርን ቃል አስተማሪ ነው። ይህ ጆን ካልቪን in the Church of Reformation ምንድነው ሪሰርጀንስ ከማድረጉ ወይም ከማንሰራራቱ በፊት ትምህርቱ ከማንሰራራቱ በፊት ይህ ትምህርት ከ1500 ዓመት ገደማ ትምህርቱ ለብዙዎች እየተሰጠ የነበረ ነው። ይሁንና ግን ይሄ ትምህርት ከዛ በፊትም በተለያዩ መልክ ሲሰጥ በቀደምት የቤተ ክርስቲያን አባቶች እንደ ከልት ወይንም ደግሞ እንደ ሐሰተኛ አስተምህሮ ተደርጎ ተቀባይነትን ያጣ እንዲሁም ክርስቲያኖች ለሃይማኖታቸው ሲሉ ዋጋ መክፈል አለባቸው፣ ለድነታቸው ሲሉ መታገል አለባቸው፣ መልፋት አለባቸው። በተለይ they have to perseverance የሚባል ነገር አለ። ፐርሲቨረንስ መጽናት አለባቸው። በመከራ በተለያዩ ነገሮች ውስጥ መጽናት አለባቸው ከተባለ በመጽናት መዳን የሚል ትምህርት ለመስራት ነው ወይስ ደግሞ በመዳን ወደ መጽናት ወደ ጽናት ትምህርት ማደግ የሚለውን በተለያየ አንግል እንድናይ ያደርጋል። እና ጆን ካልቪን ይህንን ነገር ካመጣ በኋላ ብዙ ተቃውሞ እንደገጠመው አሁንም ደግሞ እየገጠመው እንደሆነ ይታወቃል። እኛ ስለ ጆን ካልቪን ለማውራት አይደለም፣ ግን ስለ ጌታ ስለ ኢየሱስ ክርስቶስ የደህንነት ስራ ወይንም salvific story of Christ ስለ ክርስቶስ salvific story of Christ
በመስቀሉ ላይ ስለሰራው ደህንነት፣ በመስቀሉ ላይ ስለሰራው ስራ ፍጹምነትና ሙሉእነት ለማውራት በሚል ነው ይህንን ቪዲዮ እኔም እንድሰራ የተገደድኩት። ምናልባት እንደዚህ ጠንከር ያለ ወይንም ደግሞ በዚህ ደረጃ ቪዲዮ ሰርቻለሁ ብዬ አላስብም። ያው ኦንላይን ገብቼ ትምህርቶችን አስተምራለሁ። ግን እንዲህ ዋልታ ረገጥ የሆኑ ትምህርቶች እየወጡ ነው። ትልልቅ ብለን አይነግቡ ብለን ወይንም ደግሞ በዘመኑ ቋንቋ ፌመስ ነው ብለን በምናስበው በተለያዩ ሰዎች እነዚህ የተለያዩ ሰዎች እውነት ለመናገር ክርስቶስን መስበክ ባቆሙ ቁጥር እየደበዘዙ እየጠፉ እየጨለሙ፣ ምክንያቱም ፍላጎታቸውንና ምኞታቸውን እያገለገሉ እንዲሁም ደግሞ ሀሳባቸውን እያገለገሉ እየመጡ ስለሆነ ክርስቶስን የመስበክ ይሄ ጸጋን የመስበክ የጸጋውን ታላቅነት የጸጋውን ልዕልና የመስበክን ጉዳይ እየቀነሱ ግማሾቻቸው ሕግንና እንዲሁም የቀደመውን አሮጌ ትምህርት የብሉይ ኪዳን ላይ ሲገዛ የነበረውን ያኛውን ገዢ ትምህርት አሁንም በዚህ ዘመን ለማስኬድ የሚፈልጉ የእግዚአብሔር ፌዴራሎች፣ የእግዚአብሔር ልዩ ኃይሎችና የእግዚአብሔር ኮማንዶዎች አድርገው ራሳቸውን የሚያስተዋውቁ የራሳቸውን ሰብዕና ፐርሰናል አይዴንቲቲ ቢውልዲንግ በመድረክ ላይ የሚሰሩ በትውልድ ዝናን ያተረፉ አስተማሪዎችና ሰባኪዎች ናቸው እና አሁን ከመጠን በላይ አልፈው አደብ እና ገደብ ጥሰው ብዙ ትውልዶችን እያደናበሩ ነው። እኔ ራሱ በዋትሳፕ በፌስቡክ እንዲሁም ደግሞ በተለያዩ የማህበራዊ ሚዲያ በውስጥ መስመር በጽሁፍ ብዙ ነገር ጽፍ ያለው ለሰዎችም መልሻለሁ። ለደህንነት የሚያስፈልገው የክርስቶስ ኢየሱስ ሞት ብቻ ነው። እሱም በመስቀል ላይ የሞተው መስዋዕት የሆነው በመስቀል ላይ የተሰቀለው ነው። ምክንያቱም ያ ነው ለደህንነታችን ትክክለኛ ለሙሉ ህይወት። እንዴ በልጁ የሚያምን የዘላለም ህይወት አለው ካለ ታዲያ ማን ነው ሌላ የህይወት ሰጪና የህይወት መስራችና ባለራዕይ አድርጎ ራስን መግዛት ካልቻልክ ምንድነው ከመንግስተ ሰማይ ራስን አለመግዛት ከመንግስተ ሰማይ ያጎልሃል፣ ያወጣሃል። ይህንን አለማድረግ ጭራሽ ብሶ ደግሞ በቤተ ክርስቲያን ውስጥ እንትን አለመክፈል፣ እንትን አለመስጠት፣ እንደዚህ አይነት ስጦታ ወር አስራት ወር ደግሞ የሆነ ነገር ወር ደግሞ ኮንቲኒየስሊ ይሁድን አለመምጣት የመሳሰሉ የተለያዩ ነገሮችን ሰብስበው እነዚህን አለማድረግ ከቤተ ክርስቲያን አሚን ከኪንግደም ኦፍ ሄቨን ያስወጣሃል። ለምሳሌ እልከኝነትን፣ ራስን አለመግዛትን። ይህንን ስናገር ማን እንደተናገረ ሰሞኑን ታውቃላችሁ። ራስን ካልገዛ ከእግዚአብሔር መንግስት ትወጣለህ ሲባል እናንተ ራሳችሁን የገዛችሁ ናችሁ እንዴ? ቤተ ክርስቲያንን ከፍላችሁ ህዝቡን እንዳለ በዘርና በቡድን በፍመሳ ከፋፍላችሁ በየቦታው የራሳችሁን ቤተ ክርስቲያን የመሰረታችሁት? እርግጠኛ መሆን ያለባችሁ ራሳችሁ የራሳችሁን ቤተ ክርስቲያን ከፍታችሁ ከሆነ የራሳችሁ ቤተ ክርስቲያን ውስጥ ያሉ መንጋዎች እውነትም አይገቡም። ለምን? እናንተ የገባችሁ ስላይደላችሁ። በክርስቶስ ኢየሱስ የደህንነት ስራ ላይ አሁን እሰራለሁ፣ ሌላ ቪዲዮ እሰራለሁ። ግን ምንድነው ዓላማችሁ? ያረጀና ያፈጀ 500 ምናምን ዓመት እስከ 6 ከግማሽ ምዕተ ዓመት በላይ የሆነ አንድ ጊዜ የዳነ ለሁል ጊዜ የዳነ ነው ሲባል በዛ ላይ ትምህርት እያመጣችሁ መንጋ የምትበጠብጡ ምንድናችሁ እናንተ? መንጋውን ሰላም የምትነሱ እንዴ? ለእናንተ መፈመስ ሲባል መንጋ መበጥበጥ አለበት፣ ቤተክርስቲያን መበጥበጥ አለበት፣ ትውልድ መበጥበጥ አለበት። ለምን አታርፉም? ለምን አርፋችሁ አትቀመጡም? ለምን ጸጋውን አትሰብኩም? ለምን አዳኝነቱን አትሰብኩም? ለምን ክርስቶስ ራሱን አትሰብኩም? እናንተ በቤተ ክርስቲያን በኩል ወደ ሲኦል ተወርዳለ ምናምን ብለ የምታስተምረው ግለሰብ አደብ ገደብ ስርዓት የሚባል ነገር የለም እንዴ? አዲስ ትምህርት አይደለም ያወራችሁት ነበረ። አዎ አንዴ ነው የሞተው ለኔ፣ አንዴ ነው የሚያድነኝ። ሁሌ በየቀኑ አያድነኝም። አንዴ ነው የሚያድነኝ፣ አንዴ ነው ምድነው፣ አንዴ ነው የሚያድነኝ። ፕሮግረሲቭሊ እንዴት መዳን እንዳለብኝ ከጸጋው አኳያ የጸጋውን ልቀት አስተምሩኝ፣ እማራለሁ፣ እንማማር።
ከዛ ውጪ ጉባኤውን አትበጥብጡ፣ መንጋውን አታተራምሱ። ይህንን ቪዲዮ ላይክ